ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን እንደምን አላችሁ? በዛሬው የአፋን ኦሮሞ ትምህርታችን የምንማማረው ስለ ሲምፕል ፕሬዘንት ቴንስ ዘወትራዊ ድርጊቶች በአፋን ኦሮሞ ነው። ዛሬ ስፔሲፊካሊ የምንማረው ደግሞ ባለፈው ትምህርታችን ጀነራል ሩል ብለን በተመለከትነው ሲምፕል ፕሬዘንት ቴንስ ኮንጁጌሽን ፓተርን ውስጥ we classified verbs የአፋን ኦሮሞ ግሶችን በአራት ከፍለናቸው ነበር። regular verbs, irregular verbs, semi regular verbs and special verbs based on the general rule ማለት ነው። ሶ ከዛ ውስጥ እንግዲህ ዛሬ የምንመለከተው ሬጉላር ወይም መደበኛ ግሶች ከጀነራል ሩል አንፃር ምን አይነት ግሶች ናቸው? የትኞቹን ግሶች ነው መደበኛ ግሶች የምንለው? ለየትኞቹ ግሶች ነው ጀነራል ሩሉን እንዳለ ቀጣይ የምንጠቀመው የሚለውን እንመለከታለን ማለት ነው። እሺ ስለዚህ ሬጉላር verbs ወይም መደበኛ የአፋን ኦሮሞ ግሶች እንግዲህ እነዚህ ምንድናቸው? የጀነራል ሩሉን ፓተርን ኦፍ ኮንጁጌሽን ሳይቀየር እንዳለ እንደወረደ ሙሉ በሙሉ የሚጠቀሙ ግሶች እነዚህ መደበኛ ግሶች እንላቸዋለን ማለት ነው። A pattern of conjugation for a given regular verb with respect to each subject Afaan Oromoo pronoun is predictable. ስለዚህ የግሱን ትርጉም አወቃችሁትም አላወቃችሁትም አንድ የአፋን ኦሮሞ ግስ ይሰጣችኋል። ያ አፋን ኦሮሞ ግስ መደበኛ ግስ ነው ከተባላችሁ ጀነራል ሩሉን አፕላይ አድርጋችሁ predictably ኮንጁጌት አደርጋላችሁ ማለት ነው ከተውላጠ ስሞቹ አንፃር። እነዚህ ግሶች መደበኛ ግሶች ሬጉላር ግሶች የሚባሉት የትኞቹ ግሶች ናቸው የሚለውን ደግሞ ቀጥለን እንመለከታለን። in these regular verbs በእነዚህ ግሶች መደበኛ ባልናቸው ግሶች ውስጥ the last single consonant የመጨረሻው እንግዲህ ጋዙ ብለን አይደለ አፋን ኦሮሞ ሩት ቨርብ ሲምቦላይዝ ያደረግነው ጋዙ ብለን ጋዙ በሚለው ውስጥ z የሩት ቨርቡን ላስት ኮንሶናንት ሪፕሬዘንት ያደርጋል ይወክላል ባለው መሰረት ያ ላስት ኮንሶናንት z f ከሆነ k ከሆነ m ከሆነ n ከሆነ s ከሆነ sh ከሆነ ሲንግል መሆን አለበት። ታዲያ should not be double, should not be preceded with another ላስት ኮንሶናንት ሲንግል መሆን አለበት። ሲንግል ሆኖ z ፋ ከሆነ በአፋን ኦሮሞ ማለት ነው ካ ከሆነ ማ ከሆነ ና ከሆነ ሳ ከሆነ ሻ ከሆነ ጀነራል ሩሉን እንደወረደ እንጠቀማለን ማለት ነው። ጀነራል ሩሉን ያው እንግዲህ ሪፈር የምናደርገው ከዚህ በፊት በነበረው ትምህርት የተመለከተው ጀነራል ሩል በዝርዝር ተመልክተነዋል። ያላያችሁ ሰዎች ካላችሁ ይህን ትምህርት ከማየታችሁ በፊት ጀነራል ሩል የሚለውን ኦዲዮ ቪዲዮ መመልከት አለባችሁ ማለት ነው። ስለዚህ የአፋን ኦሮሞ ሩት ቨርብ ጋዙ ብለን እንወክላለን። ሶ when z is ፋ ካ ማ ና ሳ ሻ ሲሆን ግሶቹ በጋዙ በዜድ ፋንታ እንግዲህ ኤፍን ስንተካ ጋፉ የሚል ግስ ኤፍ ብሎ የሚጨርስ የአፋን ኦሮሞ ሩት ቨርብ ጀነራል ሩል ይጠቀማል። ጋኩ ብሎ የሚጨርስ የአፋን ኦሮሞ ሩት ቨርብ በካ የሚጨርስ ሩት ቨርብ ጀነራል ሩል ይጠቀማል። ጋሙ ብሎ የሚጨርስ አፋን ኦሮሞ ሩት ቨርብ በጀነራል ሩል ኦፍ ኮንጁጌሽን ኮንጁጌት እናደርገዋለን። የምታስታውሱ ከሆነ ዋሙ ለዚህ ምሳሌ ነው። ኮንጁጌት አድርገን ተመልክተነዋል። ጀነራል ሩል ኦፍ ኮንጁጌሽን በተመለከትንበት ምሳሌ አድርገን የወሰድነው ግስ የጋሙ ምሳሌ ነው ማለት ነው። ሌሎችም ላስት ኮንሶናንታቸው ሲንግል ማይሆነ ግሶች ጀነራል ሩል ኦፍ ኮንጁጌሽን ይጠቀማሉ ማለት ነው። ጋኑ ላስት ኮንሶናንታቸው ኤን የሆኑ ሲንግል ኤን የሆኑ ጀነራል ይጠቀማሉ። ጋሱ ብሎ ኤስ ብሎ የሚጨርሱ ሲንግል ኤስ የሆኑ ጀነራል ሩል ኦፍ ኮንጁጌሽን ይጠቀማሉ። ጋሹ እንደዚሁ ኦፍ ኮርስ ሻ ኤስኤች ቆቤ ደቻ ነው። ቆቤ ደቻ ኦልዌይስ ሲንግል ነው የሚሆነው። ያው እንግዲህ ደቻ ድርብ ፊደል ቢሆንም እንደ አንድ ፊደል ነው የሚወሰደው።
ስለዚህ ስታገኙት ያው እንደ ሲንጉለር ፊደል ነው የምትወስዱት ማለት ነው። ደብል አይሆንም ቢጠቅም ባይጠቅም እንደተነጋገርነው ማለት ነው። ሶ ዲስ አር ሬጉላር አፋን ኦሮሞ ቨርብስ የሚባሉት በምን ሲጨርሱ ነው? ላስት ኮንሶናንታቸው ኤፍ ብሎ ሲጨርስ፣ ኬ ብሎ ሲጨርስ፣ ኤም ብሎ ሲጨርስ፣ ኤን ብሎ ሲጨርስ፣ ኤስ ብሎ ሲጨርስ እና ኤስ ኤች ብሎ ሲጨርስ ለእነዚህ ግሶች ጀነራል ሩልን እንዳለ እንወስዳለን። ኢን ዲስ ቨርብስ አር ኮልድ ሬጉላር ቨርብስ መደበኛ ግሶች ይባላሉ ማለት ነው። አንድ ምሳሌ እንወስድ። አንድ ምሳሌ ከምሳሌው በፊት ግን አጌን በፎርሙላ ስንመለከተው የመጨረሻ ተነባቢ ፊደላቸው ኤፍ፣ ኬ፣ ኤም፣ ኤን፣ ኤስ ኦር ኤስ ኤች ለሆነ የኦሮምኛ ግሶች ሁሉ ይህንን አጠቃላይ ህግ መጠቀም ይቻላል። እንግዲህ ይሄ በጀነራል ሩል ብለን ያየነው ነው። እንግዲህ ጀነራል ሩል እንዴት እዚህ ላይ እንደደረስን ዝርዝሩ በራሱን በቻለ ኦዲዮ ተመልክተነዋል። ሶ አኒነን ጋዛ፣ ኖቲኒ ጋዝና፣ ኢሲን ኒጋስቱ፣ አቲ ኒጋስታ፣ ኢሳን ኒጋዙ፣ ኢኒ ኒጋዛ፣ እሺን ኒጋስቲ ይሆናል ማለት ነው። እንግዲህ መጨረሻ ላይ በቀይ ተጽፎ የምትመለከቱት ጋዙ በሚለው የአፋን ኦሮሞ ሩት ቨርብ ሲምቦል ውስጥ መጨረሻ ላይ ያሉት ሁለቱ ዩዎች በሲምፕል ፕሬዘንት ቴንስ ኮንጁጌሽን ጊዜ ለጀነራል ሩል ስንጠቀም ኡን ለአኒ እና ለኢኒ ወደ አንቀይራለን፣ ለኑቲ ወደ ናንቀይራለን፣ ለኢሲን ወደ ቱ እንቀይራለን፣ ለአቲ ወደ ታንቀይራለን፣ ለኢሳን ከሁለቱ ኦዎች አንዱን እናጠፋለን ወይም ወደ ኡ እንቀይረዋለን፣ ለኢሽን ወደ ቲ እንቀይራለን ባለው መሰረት ነው ማለት ነው። እና አሁን ምሳሌውን እንመልከተው። ምሳሌው እንግዲህ ረፉ ይሆናል ማለት ነው። ረፉ፣ ጋፉ ብለን ሲምቦላይዝ የምናደርጋቸው ላስት ኮንሶናንታቸው ኤፍ የሆኑ ግሶች ፕሮቶታይፕ ግስ ነው ማለት ነው። ረፉ መተኛት ነው በአፋን ኦሮሞ፣ ቱ ስሊፕ ማለት ነው። ስለዚህ እኔ እተኛለሁ፣ እንግዲህ ሲምፕል ፕሬዘንት ቴንስ ነው ብለን የለ እኔ እተኛለሁ ሲምፕል ብቻ ነው። በዚህ ውስጥ ያለው እንግዲህ ሰብጀክት አለ፣ ቨርብ አለ። ሲምፕል ሴንቴንስ ነው፣ ኦብጀክትም የለውም። እኛ ፓተርን ኦፍ ኮንጁጌሽን አንድ ቨርብ ፎርም እያየን ስለሆነ ነው። ሙሉ አረፍተ ነገሮችን ወስደን የምንመለከትበት ጊዜ ይኖራል። እሺ፣ ስለዚህ አኒ ነን ረፋ እንደምትመለከቱት ኤፍ ላስት ኮንሶናንቱ በረፉ ውስጥ ኮንስታንት ነው የሚሆነው። በሰማያዊ ጽፌላችኋለሁ። መጨረሻ ላይ በቀይ የምትመለከቷቸው ኡ የተቀየረባቸው ኮምቢኔሽን ኦፍ ፊደርስ ወይም ደግሞ ሌተርስ ኦር ቫውልስ ናቸው ማለት ነው። ስለዚህ ለአኒ ኡን ወደ አ ስንቀይር አኒ ነን ረፋ ይሆናል። ለእኔ ተኛለሁ አይ ስሊፕ ይሆናል ማለት ነው። ለኑቲ ኑቲኒ ረፍና ይሆናል ማለት ነው። እኛ እንተኛለን ዊ ስሊፕ ማለት ነው። ኤንድ ኢሲን ይረፍቱ ኡን ወደ ቱ እንቀይራለን። እናንተ ትተኛላችሁ ዩ ስሊፕ ማለት ነው። አቲን ይረፍታ አንተ ትተኛለህ፣ አንቺ ትተኛለሽ ዩ ስሊፕ ይሆናል ማለት ነው። ኢሳን ይረፉ እነሱ ይተኛሉ ዘይ ስሊፕ ይሆናል ማለት ነው። ኢኒን ኒረፋ እሱ ይተኛል ሂ ስሊፕስ። ኢሼን ይረፍቲ እሷ ትተኛለች ሺ ስሊፕስ ይሆናል ማለት ነው።